ፍጥረትን ስንመለከት ከተፈጠረበት ከዛ ከማንነቱ ውጪ ሌላ ነገር ለመሆን በጥረት ሲወድቅ ተመልክተን አናውቅም። ምክንያቱም ውበቱም ክብሩም ያለው በምንነት ውስጥ ስለሆነ ያለ ድምጽ ያለ ጩኸት እንዲሁ ራሱን ገልጦ እየማረከን ይኖራል። ለዚህም ነው አንበሳ ዝሆን ልሁን ብሎ በከንቱ ጥረት ውስጥ ያልወደቀው፣ አይጥም እንደ አዋፋት ልብረር ብላ ስትደከምም አንመለከታት። ነገር ግን የሰው ልጅ ብቻ ከተሰራበት ከዛ ማንነቱ ውጪ ለመሆን ሌላ ነገር ሲመኝ በክፉ ጥረት ውስጥ የወደቀው። ከዚህ የተነሳ የከበረው ማንነቱን ባለማወቁ እንደሚጠፋ እንስሳ መሰለ። ሰው ግን ክቡር ሆኖ ሳለ አያውቅም፣ እንደሚጠፋ እንስሳ መሰለ የተባለው። ወደ ህይወት ያመጣው ወደ ምንነት ያመጣው ያሃ የህይወት ምንጭ ግን ሰውነት የክብሩ መንጸባረቅ የባህሪው ምሳሌ እንደሆነ ሊያሳየው ሰው ሆኖ በመካከሉ ተገለጠለት። ሰው ክቡር ነው። የፈጠረውን እየመሰለ የሚኖር ማንነት እንዳለው ቢረዳ በውበትና በክብር ይኖራል።